ነኖይ አዎ ከሆነ መስራችን እጅግ ሁኔታው ግን አንድ ልብ አይደለም። በአንድ ልብ እየጸለይን አይደለም። አንዳችን አንዳችንን እያማን፣ አንዳችን አንዳችንን እየላቅን፣ አንዳችን አንዳችንን እያላላን በየትኛዋ ቤተክርስቲያን ውስጥ ያለው በተቀደሰችው በክርስቶስ ደም በተዋጀችው ቤተክርስቲያን መልኩ ካለ አንድ ልብ ሆነን እየጸለይን ነው ወገኖች አይደለም። በዚህ ሰዓት ሁላችን የተለያየ ልብ ይለናል፣ የተከፋፈለ ልብ ይለናል። ቅድስት ቤተክርስቲያን አንድ ናት እንጂ የተከፈለ ልብ የለባትም። የተከፈለ ልብ ሆነን የምንጸልየው ቅድመ እግዚአብሔር አይደርስም። በተከፈለ ልብ ሆነን በጥላቻ መንፈስ ሆነን በመጠላላት መንፈስ ሆነን አንዱ አንዱን በማጥፋት መንፈስ ሆነን ቅድስት ቤተክርስቲያን ውስጥ አንዱን ሚዋልችል ነገሮች የምንገናቸው የቤተ ክርስቲያን ባህሪዋ ስላይደለ ባህሪዋ የቤተ ክርስቲያን አንዲትና ቅድስት ናት። ቤተ ክርስቲያን ቅድስት ናት፣ ልዩ ናት፣ ንጽሕት ናት። ስለዚህ ምን ያስፈልጋል? እዚህ ቤተ ክርስቲያን ውስጥም የሚነገረው ንስሐ ነው፣ ንስሐ መግባት ነው። ስለ ንስሐ የሚሰበክ የሚነገርበት ቤተ መቅደስ ይሄ ቤተ መቅደስ ነው። እዚህ ስንገባ ለንስሐ ነው፣ በንስሐ ነው፣ ለሐሜት አይደለም። ቆም እናስቀድም። አጠገባችን ያለውን ሰው ወይ አለባበሱን ወይ አነጋገሩን ወይ የሆነ ነገሩን ይዘን በልባችን ማማር ሳይሆን ዱም ከሆነ ልንጸልይ ነው የሚገባል። እኛ ራሳችንን ቅዱሳን ሌላ ደግሞ የምንተች ከሆነ አንድ ልብ ነው ወገኖች አይደለም። እግዚአብሔር ይቀር አንድ ልብ ያድርገን። በእምነት እግዚአብሔር ያስተሳስረን። በአንድ ሆነን ስንጸልይ የእግዚአብሔር መንፈስ ቅዱስ ልብን ይገዛል። ጸሎታችን ይሰማል፣ ልመናችን ይሰማል። ዛሬ ብዙ እንጸልያለን፣ አንሰማም። ብዙ እግዚአብሔርን የምንጠይቀው ነገር አለን፣ አንሰማም። ብዙ ችግሮቻችንን ለእግዚአብሔር እናደርሳለን፣ አንሰማም። ለምን? በአንድ ልብ አይደለንማ። እግዚአብሔር ለቤተ ክርስቲያን ቋንቋ ሲሰጥ አንድ እንድንሆን የማንግባባው እንድንግባባበት የተለያየ ቋንቋ ሰጠን። የሐዋርያት እኮ የሰጣቸው የተለያየ ቋንቋ ምን እንዲሆኑ ነው? ከመግባቢያ ያለፈ ቋንቋ አለው። ነገር ግን ዛሬ እናንተ